ሰባተኛው ሰማይ ላይ አይደለም እንዴ ፈጣሪ የሚኖረው? ይሄ ፈጣሪ ማለት ነው በእኛ። የኢትዮጵያ ህቡ ድርጅት ምንም አይናገርም፣ መረጃ ሊሰጥህም ስለማይፈልግ። ለምን? ፍንጭ እንድታገኝም አይፈልግም። ለምን? አሁን የኢትዮጵያ ህቡ ማለት የተደበቀ ድርጅት አለ? አዎ ቦታም አለ። የት ነው? ቅድም አልኩ እኮ ዳጋ እስጢፋኖስ ይሆናል። እነ ተዋነይ ይወጡበት። እነማን? እነ ተዋነይ። ተዋነይ ማን ነው? ትልቅ የቅኔ መምህር ነበር። በኋላ እዛ ነበር የገባው። እንትናም ደቀ እስጢፋም እዛ ነበር። ሊቃውንቶች ናቸው። እነዚህ ግሩፖች ልክ እንደ ሴክሬት ሶሳይቲ የድብቅ ሚስጥሮች አባላት ናቸው። አዎ። ምንድን ነው የሚያደርጉት? ምንድን ነው ዓላማቸው? እነዚህ ምንድን ነው የዓለምን ሁሉ ነገር እውቀቱ ነው ያላቸው። ካላቸውና ታዲያ ለእኛ አውጥተው ለምን አይነግሩንም? ለጠፋ ነው ትውልዶች። እኔ በግልጽ እንደ አንድ ወጣት የምጠይቀው እውነት ካሉ እንደተባለው ዓለም የሚሰራበት ሚስጥር በጣም ከገባቸው እውነት እግዚአብሔር ከነሱ ጋር ካለ አናሳዝናቸው? ይህ ሁሉ ኢትዮጵያዊ እየተሰደደ ይህ ሁሉ ረሃብ፣ ይህ ሁሉ ችግር፣ ይህ ሁሉ የሚያሳዝን 130 ሚሊዮን ህዝብ ከእግዚአብሔር እየጠፋን የአጋንንት የሴጣን መጫወቻ ስንሆን እውነተኛ አባቶቻችን ካሉ ስለምንድን ነው ማይመሩን? ተመለሱ ለምን አይሉንም? ለምን አያስተምሩንም? ለምን አይመሩንም? ይህንን ማለት ስትጀምር ጀመር ከማለት ነው። ነጮቹ ይሄንን ሲፈልጉልህ ነው የሚውሉት። በጣም በዚህ ላይ ሁላ ነብልህ እችል ነበር። የአለቃ ተገኘ ስንቱ ፈረንጅ ወሰደ እጁ እንደዘገነ፣ ስንትስ ፈረንጅ ቀረ ሀገር ውስጥ። ነጭ ምንድን ነው ስራው? ኤምባሲ ኤንጂኦ የምትለው። እነዚህ ደግሞ ቢያንስ ሁለቱን የምታውቀው መሰለኝ። አንዱ ፍሪሜሰንና ናይት ቴምፕላርስ የምትለው ያ ዓለምን የሚቆጣጠሩ ኢሉሚናቲዎች ናቸው። ድብቅ የሴክሬት ሶሳይቲዎች ናቸው። አዎ፣ ግን የሚጠቀሙት ያንተ ምልክት ነው። አይን ፒራሚድ ሆነው አይን ዶላሩ ላይ ያለው ጆሮ። አዎ፣ እሱ የማን ምልክት ነው? የኛ ምልክት ነው። መጀመሪያ ይታወቃል። ፒራሚዱ ላይ ይሄ ያለው ፒራሚድ ላይ አይን ዶላሩ ላይ ያለው ይታወቃል። አውቀዋለሁ። እኛ ጋስ እንደነበረ ታውቃለህ? የት ነው የነበረው? ምን ላይ? ዶክመንት ያሳዩኝ፣ መረጃ ያሳዩኝ። ለዚህ እኮ ነው ከሌላ አላወራም ካለ አልፈራም ብያለሁ። ከሌላ አላወራም ካለ አልፈራም። ናሽናል ሚውዚየም ነው የምታገኘው እኛ ጋር። ፒራሚዱ ይታየኛል፣ አይኑ ግን ጉድጓድ አይታየህም? ጉድጓድ ይታየኛል፣ ግን 3 ማዕዘን ነው። 3 ማዕዘን ይታየኛል። ከዛስ ይሄኛው ምንድን ነው? ከዚህ ከታች ያለው የብርሃን አምድ ነው። ምዕዛር የምንለው ብርሃን ማለት ነው። የትኛው? የብርሃን ጮባ ነው። እነዚህ እሺ። ስለዚህ የኢሉሚናቲው ሎጎ ማለት ነው። ኢሉሚኔሽን የሚሉት እነሱ ማለት ነው። ግን ይሄ ግን ምን ላይ የሚገኝ ነው? እኛ ሙዚየም እያልኩ የእኛ ሙዚየም ጌት ነው የተነሳው። 7 ደረጃ ነው እዚህ ጋር ተሰርቧል። ጌት ነው የቦታው ነገሩ። አክቹዋሊ የት ነው የተገኘው? ከትግራይ ነው የተገኘው። 7 ደረጃ። 7ኛው ሰማይ ላይ አይደለም እንዴ ፈጣሪ የሚኖረው? ይሄ ፈጣሪ ማለት ነው በእኛ